ያለን ጊዜ ማቃጠል አንወስድም ከዚህ ስለዚህ ተከታታዮቻችን በመጀመሪያ ይቅርታ አድርጉልን የቴክኒክ ችግር አጋጥሞን ነው እንግዲህ ዶክተር በጊዜ ያልገቡልን እና ወደ ቁም ነገራችን እንሄዳለን የዛሬ ፕሮግራማችን በመጀመሪያ ሰሞኑ በወጣ ቪዲዮ ላይ ነው ንግግር የምናደርገው እዛ በኋላ በአንዳንድ ነገሮች ላይ የምንለው ነገር ይኖራል ይሄን ማለት ሰሞኑ የዛሬ 20 ዓመት ዶክተር ማይን ሚኔሶታ በነበሩበት ጊዜ ከዛበሻ ኤኖክ ጋር ያደረጉ ቃለ ምልልስ ነበር ስለዚህ በዚህ ቃለ ምልልስ አኝዋኮች የተገደሉት ያለ ምክንያት ነው ዶክተር ባሉ መስረት ግን ይነጋሏክ ነገር በመውሰድ አኝዋኮች የተገደሉ በምክንያት ነው እንደን ያድርግት ስለፈጽሙ ነው ግን እኛ እንደምናውቀው ያድርግት ሲፈጽም ማን ፈጽመ ማን ገን ነው የሚባል ማስቀመጥ ነበርና ስለዚህ አኝዋኮች የተገደሉበት ጊዜ በምክንያት ነው የሚል ንግግር ይነጋሏ ጋር ተንተለው ስለዚህ ከበር ነበር 2003 ተገለው 2005 ላይ ሁለተኛ ዓመት ስናከብር ነበር እና አሁን ገለዋ ከሚለው አኝዋኮች አለ ምክንያት አልተገደሉም ምክንያት አለው ሰው ገለው ነው ቢነም የሚባል ያራ ሰው ገለው ነው ከዛ በኋላ ተገደሉ ነው የሚለው እሱ ዝግጅቱ ላይ ነበር አኝዋክ ለመግደል ሲወሰን ተሳታፊ ነበር ማለት ነው ምክንያቱም እንዴት እርግጠኛ ትሆናለህ እንዴት ነው እርግጠኛ የምትሆነው እስከዛሬ ማን ነው እርግጠኛ የሆነው እሺ ሰው መንገድ ላይ ተገደለ ሰው መንገድ ላይ ሲገደል ገዳዮቹ አልታወቁም እዛው ጫካ ላይ ነው ተገደሉት ተጋምቤላ 17 ኪሎ ሜትር አሁን ገሏክ በምን እንትኑ ነው በምን ምንድነው እንትኑ እሱም ያቀኛ ማናቅ እንዴት ነው ገዳዮቹ አኝዋክ ናቸው ብሎ ሙሉ አፉን ሞልቶ ምናገረው በምን ድፍረት ነው ምናገረው እንዴት ብሎ ነው የሚያውቀው እስከዛሬ ያልታወቀ ነገር እሺ ይሁን የሆኑ የተወሰኑ አኝዋኮች ስምም ጠርቷል እኮ እነ ካርቶን የሚባሉ እነ ጁሉ ዋቦክ የሚባሉ እነሱ ናቸው ገደሉት እሺ እነሱ ገደሉት ቢነም የሚባለው ሰውዬ ጋምቤላ ከተማ ላይ ያለው አኝዋክ አቦቦ ላይ ፔኙሎ ላይ ተቀመጣኛው ድሞ ላይ ተቀመጣኛው ምን አገባው የወንጀል ውክልና በብሔር አለን አሁን ይሄ ጥያቄ ለሱ ነው በምን አወክ ነበርክ በቦታው አንዱ ነበርክ መንግስት እስከዛሬ ያላወቀው ገዳዮች እንዴት አወቁ ከባለቤቱ በላይ ያወቀ ቡዳ ነው ይባላል እንዴት ከኛ በላይ ስለኛ ታውቃለህ እንዴት ከመንግስት በላይ ታውቃለህ ወይ በታችነት ስሜት ተጠናውጣ አኝዋክን ስለ ራስን ዝቅ አርገህ ስለምታይ አኝዋክ እንትን ስትል ዝቅ አርገህ ነው የምታየው ነው በቃ ምንድነው የሚባለው በሳይኮሎጂ ኢንፌሪዮሪቲ ኮምፕሌክስ አለበት ልጅ በራሱን ዝቅ አርገው ያያል ከዛ አኝዋክን ጠላ ያ የራሱ ጉዳይ ነው ዝቅ አርገህ ራስን ማየት ያ የራሱ ጉዳይ ነው ያገባንም ለምንድነው የምጣላን ይሄ ጥላቻ ነው እንጂ ሙሉ አፍን ሞልተ እንትና ገደለ ይሄ ራሱ እኮ ያስጠይቃል ስም እየጠራ ያው ፓርትነር እዛ ነበርክ ማለት እኮ ነው በዛ አይነቱ ሶ አጓን የሚለው ውሸት ያበዛል ዝም ብሎ አፉ ላይ የትምህርት ደረጃ እኔ አላቅም ዝም ብሎ አፉ ላይ መጣው ሁሉ ይናገራል ዝም ብሎ መናገር አለ እንደ እንትን ሳይደረግ ማስረጃና ኤቪደንስ ሳይኖር መረጃ የለም ማስረጃም የለም ዝም ብሎ ፌስቡክ ላይ ወጣ አኝዋክን ስለጠላና አኝዋክን ስለፈራው ራስ ዝቅ አልገት ስለምታይ ዝም ብሎ ፌስቡክ ላይ ወጣ ታወራለህ ደስ ሌላ ሚሊዮን ነገር የለኝም አጓ በዛ እንትን ላይ ራሱን ዝቅ አርገው ያል ከዛ በዛ የተነሳ ጥላቻ ጀመረ ራሱ ዝቅ አርገው ስለሚያይ ለዚህ ነው ፌስቡክ ላይ ይወጣ ስለኛው ኔጌቲቭ ብቻ የሚያወራው
መንግስት ያላሳቸው ሰው መንግስት ያላሰራቸው Thank you ዶክተር አመሰግናለሁ እሱም ሌላ የሚለው ነገር አለ ብዙ ጊዜ አኝዋኮች ድምጽን ከፋር ኦኬ በጣም አመሰግናለሁ ዶክተር እሱም በሌላ ላይ ያለው ብዙ ጊዜ የሚያወራ ከአፉ የማይጠፋ አኝዋኮች የጋምቤላ ችግር መንጸይ ናቸው አኝዋኮች የተማረውን ያልተማረ እነሱም ጫካ ያለውና ከተማ ያሉን አብሮን ሰው የመገደል ነው መብት ያለው እነሱም ካለ መገደል ውጭ ሌላ መብት ማቅረብ አይችሉም የሚል አስተያየት ከሱ ጋር ይመጣል ብዙ ጊዜ ይናገራል ምን ትላለህ በዚህ ላይ አልሰማም ድምጽን ከፍ አድርግ ትንሽ አልሰማም ጥያቄ እሱ ብዙ ጊዜ ምንድነው የሚለው አኝዋኮች ጫካ ያለውና ከተማ ያለው አንድ አይነት አመለካከት ነው ያላቸው እነሱም ሌላ መብት ማምጣት አይችሉም ከመገደል ውጭ ለዚህ ባጭሩ አኝዋኮች ገዳዮች ናቸው የጋምቤላ ችግር መንጸይ ናቸው ብሎ ያመናል ምን ትላለህ እሱ ቅድም እንዳልኩ እንትን ነው ይሄ ሰውዬ ወይ ጭራሽ አልተማረም ወይ ምንም አላነበበም አሁን አኝዋኮች ውጭ ነው መንቀሳቀስ በራሱ ችግር በራሱ ምናምን ምን ያገናኘው አኝዋክ ጋምቤላ ከተማ ውስጥ የሚኖራኛው ወይ ጋምቤላ ሀገር ውስጥ የሚኖራኛው ምን ያገናኘዋል ለምንድን ነው የሚያገናኘው የራሱ ጥያቄ ነው ለሱ ምን ያገናኘው አኝዋክስ ለምን ችግር ይሆናል የጋምቤላ ችግር በምን መልኩ ነው ችግር የሚሆነው ምን አረጋኛው ምን አረጋ እሱ ፌስቡክ ላይ ወጥቶ ከመናገር አኪዩዝ ከማድረግ ውጭ ምንድነው ኤቪደንስ ያመጣው ደሞ ሲናገር ኖርን ወክሎ ነው የምናገረው ማን ነው እንትን ያደረገው የኖር ሪፕሬዘንታቲቭ በሰላም እኮ መኖር የሚፈልጉ ኖሮች አሉ እሱ ግን ልክ ኖር እንደወከለ አርጎ ነው የምናገረው እንዴት በጅምላ አንድን ብሔረሰብ ለበት አኝዋክ ብቻ እንዴት ችግር ይሆናል ምን ስለሆነ ነው ችግር የሆነው ያሉ መናገር አለበት ይሄ የምትወክለው ማይብረሰብስ የወከልከው ማይብረሰብ ጋምቤላ ውስጥ ችግር ፈጥሮ አቅም ነው የምትለን ሁሌ ፌስቡክ ላይ የወጣ አኝዋክ እንዲያረጋ አኝዋክ እስቲ ባላንሱንና እንትኑ ተናገር አንድ ሰው እኮ ምንድነው የሚባለው በእንግሊዝኛ it takes two to tango ሁለት እኮ ይወስዳል ችግር ለመፍጠር አንድ ሰው ብቻውን ለምን ችግር ይፈጥራል በማላይ ለምንድን ነው ችግር ይፈጠራ ብላስብ አንብብ ችግር one way ብቻ አይደለም ችግር በአንድ እንትን ብቻ አይደለም የሚከሰተው ሁለት ነገሮች ሲጋጩ ነው ችግር የሚፈጠረው እንጂ የጋምቤላ ችግር አኝዋክ ብቻ ነው ብለህ ስታራውልኝ ሰው እንደውም ምንቃል እና አሁን በጣም ነው ምንቀል ምክንያቱም ምንም ያበራከትከው ነገር የለም ሁሉም ማውራት በሰላም መኖር የሚችለውና አኝዋክና ኗር በተለይ ኗር ወጣቶችን ያታለልክ ልክ ቦታ እንዳለ ቦታ ቢኖር ማዝቶን ነበር አሁን እኮ የለም ዝም ብለህ እኛ መኖር ምንፈልግ ሰላም ምንፈልግ ዝም ብለህ አንተ እኛ እንስራበት ሰላሙን እናምጣ ልማቱን እናመጣለን ወደድክም ጠላም በኢትዮጵያ ፖለቲካ ውስጥ በጋምቤላ ፖለቲካ ውስጥ ሌጂቲመሲም የለም ምንም አትቆጠርም ዝም ብለህ ባለበቱንና እኛ ሰላሙን እናምጣ ከዛ ልማቱን እናመጣለን ወጣቶችን ያወናበድክ ልክ ኖር እንደወከል የኖር ብሔረሰብ አንተንም የምትወክለው ወካይ አይደለም አትወክላቸው ሞክራሉ እኮ ተባረክ በቃ ወጣ ፈርተሮት በቃ ተው እሺ ኦኬ ሌላው ዶክተር አንድ ነገር ላይ እሱም በመኪናው ላይ የተቃጠለው መኪና ላይ አኝዋኮች አደጋው ቢደርስም ሰው ይገላሉ እኔ ባለኝ መረጃ መሰረት ከዚህ በፊት በኖሮች ሰፈር
እንደዚህ ተመሳሳይ አደጋ ደርሶ ሹፌሩና በቦታ የነበሩ በተለይ ጃዊ አካባቢ የነበሩ የዩኤንኤችሲአር ሰራተኞች የተገደሉበት ሁኔታ አለ። ሴቶች በአሰቃቂ ሁኔታ ነበር። እኔን ዘግናኝ ግድያ ነበር መንገር በማልችለው እና እንደዚህ ክስተቶች ሳሉ እንዴት ተደርጎ ነው የጋምቤላ የሚፈጥረው ማንኛው ችግር ልክ በአኝዋክ ሲፈጽም ነው የመጀመሪያ ጊዜ የሚሆነው? እስቲ እዚህ ላይ እንደዚህ አይነት ክስተቶች አልነበሩም እንዴ? እንደዚህ አይነት ነገሮች ተፈጽሞ አያውቅም እንዴ? አሁን ይሄ ነው ችግሩ። የልጅ ችግሩ ትላንት መኪና ሰው ስገጭ በሲኖትራክ ምክር ቤት ፊት ለፊት ነው የነበረው። ከዛ ሰውየው ያው መቼም አሁን የጋምቤላ ምክር ቤት የሚጠብቀው ፌደራል ፖሊስ ነው። ሰውየው እዛ ሩጦ ፌደራል ፖሊስ ጋር ተደበቀ። ማንም አልለካውም። እሱ ግን ልክ አኝዋኮች እንዳልሰላጠኑ የተገጨው ሰው አኝዋኮች ሰው ስለገደሉ ነው የተገደሉ የሚል ቃል አልወጣም ካፌ። እንደዚህ አልተናገርኩም። እኔ የተናገርኩት ዶክተር ማኝ ከተናገረው ንግግር ላይ ተነስቼ ነው። ዶክተር ማኝ የተናገረው አኝዋኮች የተገደሉ ያለ ምንም ምክንያት ነው የተገደሉ ብሎ ስለተናገረ ነው። እኔ ግን ምክንያት ነበረ። ምክንያቱም በመንገድ ላይ ሰው ተገደለ። የአራ ኃላፊና የሱ ስራ ባልደረባዎች አንድ ላይ ስለተገደሉ ነው ንጹሃን አኝዋኮች የተገደሉት። ምክንያት ነበረው ግድያው። ነገር ግን ምክንያቱም በቂ ነው በቂ አይደለም የሚለው ነው መታየት ያለበት። ሁሉም ሰው እጁ የሌለበትን ሁሉ የሚገደልበት ነው አይደለም የሚለው ነገር ነው እንጂ ሙሉ በሙሉ ምንም ምክንያት እንዳልነበረ ከመዋሸት ምክንያት ነበረ። ያደረጉትን ምክንያት መንገድ ላይ የተገደሉ የሃራ ባለሙያዎች አኝዋኮች እጃቸው እንዳለበት የሚል ነው እንጂ መናገር ያለበት ሙሉ በሙሉ ምንም ምክንያት ዝም ብሎ ከዜሮ እንደተነሳ ተደርጎ መውሰድ ወይ መናገር ትክክል አይደለም። እኔ ራሴ ተናግሬያለሁ። ቪዲዮውን ላይ መልሰ ማየት ትችላለህ ወይ መልሳችሁ ማየት ትችላላችሁ። እኔ አንድ ሰው ቢሆን መግደል አልነበረበትም። እንኳን 400 ወይ 60 ወይ እንደዚህ እንበል እንኳን 400 ንጹሃን አኝዋኮች አንድ ሰው ቢሆንም መግደል አልነበረበትም የሚል አቋም አለኝ። ተናግሬያለሁ። ቪዲዮ እንደገና እንድትመለከቱትና እንድታዳምጡ ፈልጋለሁ። ምክንያቱም ስሜታዊ ባትሆኑ ጥሩ ነው። ምክንያቱም አኝዋክ ማህበረሰብ ወደ ገደል የወሰዳቸው ነው ያላቸው። አላወቃቸው ካለፉት ታሪኮች አልተማራቸው ገና ይባስ ወደ ማይወጡበት ገደል የወሰዳቸው ነው ያላቸው የሚል ግምገማ ነው ያለኝ። በእንደዚህ በስሜት ቃላትን በመደርደር ዝም ብሎ በስሜት ያን የመሰለ ትልቅ ማህበረሰብ መምራት አደጋ ነው፣ ከባድ ነው። ስለዚህ የተወሰደ እርምጃ ተገቢ አይደለም ብዬ ተናግሬያለሁ። ባለፈው ብቻ አይደለም ከዚህ በፊት ስንት ጊዜ ሺህ ጊዜ ተናግሬያለሁ ተገቢ እንዳልሆነ። ነገር ግን ማህበረሰብ በጸጥታ ማስከበር ላይ ድርሻው እንዳለ ታውቃላችሁ። በተለይ እናንተ አኝዋክ አምራር እንደዚህ አይነት ነገር ታውቁታላችሁ። ማህበረሰቡ ከጸጥታ አካላት ጋር በመደራጀት ግዴታ እንዳለው ማህበረሰቡ ጸጥታውን ለማስከበር ለጸጥታ አካላት
መረጃ ማስተላለፍ፣ መረጃ መለዋወጥ ግዴታ እንዳለበት ታውቃላችሁ? I don't think you know it. ምክንያቱም ማህበረሰቡ ለመንግስት ትራንስፓረንስ መሆን መቻል አለበት። ነገር ግን አኛዋ ማህበረሰብ በማህበረሰቡ ላይ በፈጠራችሁ ተጽዕኖ ለመንግስት ትራንስፓረንስ አይደለም። በደርግ ጊዜ፣ በኢህአዴግ ጊዜ፣ በአሁኑም ጊዜ እንደ ሌሎች ማህበረሰብ ትራንስፓረንስ አይደለም። ከሌሎች አንጻር ሲናይ እውነት ለመናገር ከምን የተነሳ ከናንተ የተነሳ ጉዳይ እናንተ በፈጠራችሁ ጫና አኛዋን ሰው ቢገደል ሌላ ዘሬ እስከሆነ ድረስ አውጥታችሁ መናገር የለባቸው። አውጥተህ ከተናገር ትገደላለህ። በትክክልም ይገደላሉ ያያሉ። ስለዚህ በእናንተ የተመራ ለመንግስት ትራንስፓረንስ አይደሉም፣ አይናገሩም። ስለዚህ ምን ይደረጋል? አንድ ማህበረሰብ ለመንግስት ትራንስፓረንስ ካልሆነ፣ ግልጽ ካልሆነ፣ ካልተተባበረ ደህንነት በተመለከተ ማስተባበር ማህበረሰብ ምንድን ነው? እንዴት ነው የሚመራ? ለራሱ አደጋ ነው። ምክንያቱም ይህ ማህበረሰብ ትምህርት ያስፈልጋል፣ ቅጣትም ያስፈልጋል። መግደል ባይሆንም ሌላ ቅጣቶች አሉ። ምክንያቱም በውስጡ ወንጀለኛ የሚደበቅ ማህበረሰብ ለራሱ አደጋ ነው። ያን ማህበረሰብ ለውጭው ማህበረሰብ ሳይሆን ለውስጡ ለራሷ አደጋ ነው። ስለዚህ እዛ ማህበረሰብ ላይ ስራ መስራት አለበት። እንደዚህ አይነት ትምህርት ያመጣ አመራር ምሁራን መተቸት አለበት፣ ተጠያቂ መድረክ አለበት። ምክንያቱም መንግስት ብቻውን ከህዝብ ጋር ካልሰራ ጸጥታ ሊያስከበር አይችልም። ስለዚህ ግዴታ አኛዋ ማህበረሰብ ከእንደዚህ አይነት አመለካከት ከእንደዚህ አይነት አቋም ወጥቶ ለመንግስት ወንጀለኛም ማጋለጥ መቻል አለበት። ከመንግስት ጎን በመቆም ለራሳቸው ብሎ አሁን አንተ የታሰሩ ሁሉ ታውቁ ነው ጁሉ አቦክ ካርቶን ሸፍቶ ተይዞ ጫቃ ተመርምሮ መረጃዎች ሁሉ ተገኝቶ ታስሮ ፍርድ ያገኙ ሰዎች ምንም ችግር እንዳልፈጠሩ አደረገ መናገር ምን አይነት ሰው እንደሆነ ያስረዳል። የኔ አቋም ያረጋገጥክልኝ ነው ማለት ነው። ያረጋገጥክልኝ ነው የረዳኝ እኮ ነው። ምክንያቱም የተፈረደ ሰው የታሰረ ሰው ያመነ ሰው ገዳዩ አልታወቅም። ሰው ከ17 ኪሎ ሜትር ሪቆ ስለተገደለ ገዳዩ አይታወቅም። መቼ ያወቃቸው? መቼ ያወቃቸው? ሌላ ዘር የገደላኛዋ መቼ ያወቃችሁ ታውቃላችሁ? አታውቁም እኮ አታውቁም። ለዛ ነው አሁን ሲኖትራክ ያቃጠሉ ሰዎች አታውቁም። ልጆች ተናዶ ምን ብሎ በቃ ልክ ከልጆች ጋር እንደነበርክ አይነት ነገር ነው። የዛኛው ቪዲዮ ላይ ሁለተኛ ቪዲዮ ላይ አሁን ሰው አንተ ጋር ቢድ የታሉ መኪና ያቃጠሉ ልጆች ብሎ አንተን ቢጠይቁ አላቃቸውም ትላለህ፣ ግን ታውቃቸዋለህ። ባለፈው ጫካ ሄዶ ከብት ወረኛን የገደለው ሰዎች አቀርብ ብትባል አላቃቸውም ነው የምትለው። በቃ እንደዚህ ነው። እንደዚህ አይነት ናቸው እናንተ። እንደዚህ አይነት ዜጎች ናቸው እናንተ። ፓርቲኩላርሊ ስፔሲፊካሊ አኛዋ ምሁራን። ይህ አደጋ ነው፣ አደጋ ነው። ወንጀለኛ መደበቅ ወንጀለኛ ያስበላልና ትክክል ነው። ወንጀለኛ የሚደበቅ ወንጀለኛ ነው። ስለዚህ ለዛ ነው እንደዚህ የተናገርኩት ያለው። ሌላው ወንጀለኛ እነዚህ የግለሰቦች ስም መጥቀስ ያስጠይቃል የሚለው ነገር ያው ሜቢ በእናንተ በኩል ያስጠይቃል። ምክንያቱም ወንጀለኛ መጠቆም ወንጀል ነው በእናንተ በኩል። በተለይ ወንጀለኛ የሆነ አኛዋ
በሌላ ሰው መጠቆም ወንጀል ነው በእናንተ በኩል። ለዛ ነው ባለፈው ሰዎች የታሰሩ ባልኛው ምክንያት። እኔ አሁን ጋምቤላ ክልል ውስጥ ቢሆን ወይ በህይወት አልኖርኩም ነበር ወይ እስር ቤት ነበርኩ። ምክንያቱም አውቃቸዋለሁ ሲሪየስሊ። ማክሮ ውስጥ ያለው አመራር ዲያስፖራ በጫካ የሚንቀሳቀስ ሰው የሚገደል አኝዋ ለአንድ ዓላማ ነው ብዬ የሚናገረው መረጃዎች ስላሉኝ ነው። ተጨባጭ ለዛ ነው አንድ እንደውም ሀብዶ ቢሆን ያበረ አንድ አኝዋ ሙሉ ወጥቶ የተደረገው ነገር ትክክል አይደለም፣ በዚህ በ3 ዓመት ሙሉ ኑወር እንዳይንቀሳቀስ ማድረጋችን ትክክል አይደለም፣ አቦል ወረዳ መንገዱን መክፈት አለበት፣ መንገዱ የዘጋ ተጠያቂ መድረክ አለበት፣ ምክንያቱም እርምጃውን ከህገ መንግስት ጋር የሚጣረር ስለሆነ እንደዚህ ወጥቶ ይተናገራል። ወጣቶቹ በቃ ከፍተረኛውን በከተማ የተገደለው ሌሎችን የተደረጉት የመኪና ቃጥሎ ያወገዛል። አንድ ያበደ ቢሆን ሰክሮ ቢሆን እንደዚህ ይተናገራል? የለም። ስለዚህ እኔ የሚናገረው ዝም ብዬ አይደለም። አንተ እንደተናገርከው አፌን ሞልቶ ምናምን የሚለው እነዚህ ዛቻዎች የልጅነት ባሪ ነው። ገና አንተ አይ ዶንት ኖ የኔ ታላቅ ነው እኮ አንገናኝምንና እርሰው እውነት ለመናገር አንገናኝም። ትልቅ ሰው አደረከኝ ግን አይደለሁም። እኔና ጋይነን እንደ በመረጃው መሰረት እኔና ጋይነን እኩያዎች ነን። ጋይነን በ1985 ነው መሰለኝ በፈረንጆች የተመሰረተው 78 በኢትዮጵያ አቆጣጠር ማለት ነው። እኔም በዛው ዓመተ ምህረት ነው የተወለድኩኝ መረጃውን ከሌለ ማለት ነው። አንተም ትልቅ ሰው ነህ በእድሜ፣ ነገር ግን በእውቀትና በብስለት ገና ብዙ ይቀራል። የበታችነት ስሜት እንዳለኝ ይጠቅሳል አይደለ? አይ ዶንት ኖ በምን አይነት መንገድ እንደተረዳኝ አላውቅም። የበታችነት ስሜት የለኝም፣ የበላይነት ስሜትም የለብኝም። እውነት የሚናገር ሰው ነኝ። ቀጥታ እውነት መናገር አለብኝ ብዬ ራሴን አሳምኜ እውነት የተናገርኩ ነው ያለ። አኛው ሁሉ የወከልኩኝ የተናገርኩ ነው አይደል እንዴ? አሁን ደግሞ ኑወር ተወካይ ነው ምናምን ብለህ እኔ ለኑወር ብቻ ለሚቆምኩ ያለው ለአኛዋ ጭምር ለሌሎች ብሔረሰቦች ለሰው ልጅ ሁሉ የቆምኩ ነው ያለው። ለአንድ ማህበረሰብ አልቆምኩ። ነገር ግን ኑወር ማህበረሰብ የበለጠ ተጎጂ ነው። ምክንያቱም 3 ዓመት ሙሉ አሁን በይጀባ የሚንቀሳቀስ ማህበረሰብ ኑወር ማህበረሰብ ብቻ ነው። በኢትዮጵያ ውስጥ ኢንቨስቲጌት ማድረግ ይችላል፣ ክሮስ ቼክ። ከኑወር ውጪ ሌላ ማህበረሰብ በኢትዮጵያ ውስጥ በይጀባ እየተንቀሳቀሰ አይደለም። በሀገር ውስጥ ኑወር ብቻ ነው። የሚገባውን ድርሻ የፖለቲካውን የኢኮኖሚ ድርሻውን የማገኝ ማህበረሰብ ብቻኛው ማህበረሰብ ኑወር ነው። ስለዚህ ብዙ ነገሮች አሉ። ዝም ብዬ አይደለም ስለ ኑወር ብዙ ጊዜ የሚከራከረው። የተጨቆነ ይበልጥ ከሁሉም በላይ የተጨቆነ ማህበረሰብ ስለሆነ እኔ ስለ አኛዋ ጥላቻ አለብኝ፣ ስለ አኛዋ ኔጌቲቭ ነው ማውራው ምናምን፣ ይሄ ትክክል አይደለም። እውነት መናገር ኔጌቲቭ ማውራት ማለት አይደለም። እውነት ተናግሬ መፍትሄ እንዲያገኝ ነው። በቃ እሱ ነው የኔ እንጂ አኛዋ ብቻው እንዴት ችግር ይፈጥራል የሚለው ነገር እኔ አኛዋ እንደ ማህበረሰብ እንትን አለው ፈረጃ የለኝም። አኛዋ እንደ ማህበረሰብ ከናንተም ትምህርት ባገኝ ንጹህ ማህበረሰብ ነው። ተረዳሁት እኮ ተምር ያለው በውሞድ ባንክ ጊዜ ጆሮ እስከ ጆሮ ይጃል አድር ያለው እዛው ጆሮ ይጃ አድርኩ እዛው ሲኖር የነበሩ ኖሮች ነበሩ። አሳውሳለሁ ኒያል ኛቻ የሚባል እሱ በረጅም ጊዜ ኖሯል። ጆሮ ኦሬዲ አኛዋ ማለት ይችላል። ማህበረሰቡ በሰላም ሲኖር ነበር። እስከ ገጠር እየሄደ እዛው ያደረ ማንም እሱ ላይ ጉዳት አላደረሰም፣ ዲስክሪሚኔት አልተደረገም። ሌላ ደግሞ አንድ መንደር አለ በጓኩና በፒኙዶ ማል የሆነ ጤና ጣቢያ ነበረ። የዛኛው ጤና ጣቢያ ኃላፊ የነበረው የኑወር ተወላጅ ነው።
እሱ ከማህበረሰቡ ጋር ነበረ ሲኖር የነበረው። ማንም አልጎዳውም። ደስ የሚል ኑሮ ነበረ የኖረው ከኛው ማህበረሰብ ጋር። የሌሎች ኑር አመራር አስተማሪዎች እስከ ቀበሌዎች ድረስ እየኖሩ እያስተማሩ ሰው ማንም ገሏቸው አቅ ለዛ ነው እኔ ጣቴ እናንተ ላይ የሚከሰው አመራር ሙራኑ። ምክንያቱም አሁን በዚህ አሁን ጋምቤላ ክልል ያለው ጸጥታ ችግር ወይዘሮ አለሚቱ እንደ ሞደቦን ቁርጥ ውሳኔ ቢወስድ ኖሮ ይሄን ሁሉ ችግሮች አይመጡም ነበር። ክልሉ ተቆጣጣሪ ነበር፣ ሰላማዊ ክልል ይሆን ነበር። እንደ ሞደቦን ግን ሞደቦን በደም ነው የምትጠሉት። ምክንያቱም ሰላም ስለፈጠረ እናንተ ሰላም ስለማትወዱ። በሞደቦን ጊዜ እናንተ እንደ ዶክተር ማኛ አትመጡም ነበር። ሞድ ከሞተና ስልጣን ከለቀቀ በኋላ ነው ገሏ ከመጣ በኋላ። ገሏክን የሞድ ተሞክሮ አልወሰደም። ገሏክ እናንተ አይነት ወንጀለኞች በመለመን እንዲረጋጉ ይደረጋል የሚል አመለካከት ነበረው እንጂ ህግና ህግ ብቻ እንደሚያስተምራችሁ አላወቅም ነበር። ህግ ባለሙያው ነው። ዳልዲም የሚባል ህገወጥ ቡድን አደራጅታቸው በፊት ለፊቱ ላይ ላይሰንስ የሌለው ህጋዊ ሰውነት የሌለው በቃ ከፌደራል ግንኙነት አለው ምናምን ብሎ ሰግቶ እናንተም እንደ ልባቸው እንድትደራጁ ፍቅንትራ ምድል ከፈተላቸው። ሌላ ሰው ቢሆን አስቸጋሪ ነበር፣ እስር ቤት ነበር የምትሆኑት። አንተ እንዳልከው እኔ እንደምትለው ጋልዋክ የበታሽነት አለው። እኔ ትላንትና ተናግሬያለሁ ስላንተ ታሪክ። እስከ የቀደመው የጋምቤላ ከተማ ከንቲባ ቢሮ ሄደ ኳድን አስፈራርተ የተመለስክበት ሁኔታ ነበር። እኔ በኳድ ቦታ ቢሆን ኖሮ እዛው ቢሮ ውስጥ ቢሆን ኖሮ የበታችነት ስሜት እንደሌለኝ ትረዳው ነበር። ዳግም ሰው ቢሮ ውስጥ ገብተ ሰው አታስፈራራ። ዳግም ወደ መስመርክ ነበር የሚመልሰው ወደ ራስለን። ያን እንደነጉስ ልጅ ጋምቤላ ከተማ ስታስተራመስ በቃ ኦሬዲ ከሰማይ እንደወረደ አይነት ሰው ስትሆን ያኔ you misbehave loud in the city በጋልዋት ጊዜ በሞዱ ጁሉ ጊዜ በቃ ኦሬዲ ከሰማይ የመጣ ዜጋ እንደሆንክ አይነት ነገር ሆነ ስንትቀሳቀስ ነበር። እኔ እንደውም ሪስ መስተዳድር ባለውን የከተማ አስተዳዳሪ ቢሆን እንደ ኳድ maybe አንተን እስር ቤት አስገብቼ አንተን እስር ቤት ካስገባ በኋላ በሞት ቢባረር ምንም ችግር የለም፣ የሚገባ ቅጣት ታገኝ ነበር። ምክንያቱም እንደዚህ አይነት ቀልዶች ስለማልወድ። ስለዚህ ምንም የበታችነት ስሜት የለብኝም፣ የበላይነትም ስሜት የለብኝም። በከራሴ እኩል ነው ከሌሎች ተወላጆች ዜጎች ማየው እንጂ የበላይነት እንትና የለኝም፣ የበታችነት እንትና የለኝም። በዛው እንድትረዳልኝ ይፈልጋለሁ። አመሰግናለሁ።